ክብራን አድማጮች በመካከለኛው ጦርነት አዳዲስ ሰበር መረጃዎች እየተሰሙ ነው። ስጋቱ እንደቀጠለ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራንን ጦርነት የጀመሩት በሌሎች ሰዎች ተገፋፍተው መሆኑን ተናገሩ። ለጦርነቱ የአሜሪካ መከላከያ ቢሮ ኃላፊ ፔቲ ሄግሴቲ ተጠያቂ አድርገዋል። ፔቲ ጦርነቱን በመደገፍ ያናገረኝ የመጀመሪያው ሰው ነው ሲሉ ተናግረዋል። አሜሪካ የኢራንን ደሴቶች ለመቆጣጠር በዝግጅት ላይ ናት። ኢራን ደግሞ አሜሪካን ሽባ እናደርጋታለን ስትል ዝታለች። የአሜሪካ ማዕከላዊ እዝ ለኢራን ህዝብ ቤት ውስጥ ቆዩ የሚል ቀጥተኛ ትዕዛዝ አስተላልፏል። መንግስታችሁ እናንተን እንደ ሰብአዊ ጋሻ እየተጠቀመባችሁ ነው፣ ግልጽ ምልክት እስክንሰጣችሁ አትውጡ ብሏል። በሌላ ዜና ዩክሬን በሩሲያ ግዙፍ የነዳጅ ወደብ ላይ ጥቃት ፈጽማለች። የዩክሬን ጦር በሩሲያ የነዳጅ ኤክስፖርት አውታር ውስጥ ወሳኝ ስፍራ በሚይዙም ግዙፍ የነዳጅ ወደብ ላይ ከፍተኛ ጥቃት መፈጸሙ ተሰምቷል። ውድ አድማጮች ለሰዓቱ ያዝኳቸውን አጫጭር መረጃዎች በዝርዝር አስደምጣችኋለሁ። በየሰዓቱ አዳዲስ መረጃዎች ሲለቀቁ ለእናንተ የማሳወቂያ መልእክት እንዲደርሳችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ወደ መረጃዬ ልለፍ። በቅድሚያም ጦርነቱን እንጀምር ያለኝ እሱ ነው ትራምፕ። ለጦርነቱ የአሜሪካ መከላከያ ቢሮ ኃላፊ ፔቲ ሄግሴቲ ተጠያቂ አድርገዋል። ፔቲ ጦርነቱን በመደገፍ ያናገረኝ የመጀመሪያ ሰው ነው ሲሉ ተናግረዋል። ፕሬዝዳንቱ እሱ ነው ጦርነቱን እንጀምረው ያለኝ ሲሉ ሄግሴቲን ወንጅለዋል። ኢራን በአሜሪካና አጋሮቿ ላይ የተደቀነውን ስጋት ለማስወገድ አንድ እድል አላት ያሉት ትራምፕ ያን ያደርጉታል ብዬ አስቤያለሁ በማለት ገልጸዋል። ፕሬዝዳንቱ ኢራን አላት ያሉትን እድል ከመግለጽ ተቆጥበዋል። ይህ በእንዲህ እንዳለ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን የኃይል መሰረተ ልማቶች ላይ ሊሰነዘሩ የነበረው ጥቃት ለ5 ቀናት እንዲቆም ማዘዛቸውን ከኢራን ጋር ውጤታማ ንግግር መጀመሩን ቢገልጹም ቴህራን ግን የቀረበውን የድርድር ጥሪ ውድቅ ማድረጓ ተሰምቷል። የኢራን የበላይ መሪ ምክር ቤት ወታደራዊ አማካሪ ሞይሳን ራዛኢ በሰጡት መግለጫ በጦርነቱ ለደረሰው ውድመት ሙሉ ካሳ እስካልተከፈለና በኢራን ላይ የተጣሉት የኢኮኖሚ ማዕቀቦች ሙሉ በሙሉ እስካልተነሱ ድረስ ጦርነቱ እንደሚቀጥል አስታውቀዋል። አማካሪው አክለውም አሜሪካ በዚህ ጦርነት የድል መንገድ እንደሌለ ተረድታለች ያሉ ሲሆን የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ግን አሜሪካን ለተጨማሪ ጦርነት እየገፋፉ ነው ሲሉ ከሰዋል። የኢራን ፓርላማ አፈጉባኤ መሐመድ ባገር ቀልባፊ በበኩላቸው ከአሜሪካ ጋር ምንም አይነት ድርድር አለመደረጉንና የተሰራጨው መረጃ የነዳጅ ገበያን ለመቆጣጠር የታለመ ያሰት ዜና ነው ሲሉ አጣጥለውታል። የኢራን ውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋሚም ስቲቭ ዊትኮፍ እና ያሬድ ኩሽነር ከኢራን ባለስልጣናት ጋር ተገናኝተዋል የሚለውን የትራምፕ ንግግር አስተባብለዋል። ፕሬዝዳንት ዶናልድ ትራምፕ ሰኞ ዕለት በትሩዝ ማህበራዊ ገጻቸው ባስተላለፉት መልእክት ኢራን የሆርሙዝ ወሽመጥን ካልከፈተች የኤሌክትሪክ ኃይል ማመንጫዎቿን እንደሚያወድሙ ማስጠንቀቂያ ሰጥተው የነበረ ቢሆንም በኋላ ላይ ግን ለ5 ቀናት የሚቆይ የተኩስ አቁም አውጀዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የትራምፕን ውሳኔ እንደሚደግፉ ገልጸው እስራኤል ግን በኢራንና በሊባኖስ ሂዝቦላህ ላይ የምታደርገውን ጥቃት እንደምትቀጥል አስታውቀዋል። አሜሪካና እስራኤል ከኢራን ጋር የገቡበት ወታደራዊ ግጭት 24ኛ ቀኑ ላይ የደረሰ ሲሆን ኢራን ጦርነቱን ለማቆም የእስላማዊ ሪፐብሊኩ መብት እንዲከበር የካሳ ክፍያ እንዲፈጸምና ዳግም ጥቃት እንዳይሰነዘር ዓለም አቀፍ ዋስትና እንዲሰጥ ቅድመ ሁኔታዎችን አስቀምጣለች። አሜሪካ የኢራንን ደሴቶች ለመቆጣጠር በዝግጅት ላይ ናት። ኢራን ደግሞ አሜሪካን ሽባ እናደርጋታለን ስትል ዝታለች። የኢራን አብዮታዊ ዘብ አዛዥ ለመጨረሻው ጦርነት ዝግጅት መደረጉን አስታውቋል። በመካከለኛው ምስራቅ ያለው ውጥረት አሁን ወደ ማይመለስበት ደረጃ ደርሷል። የአሜሪካ ጦርነት በሺዎች የሚቆጠሩ የሰማይ ላይ ተዋጊዎችን ወደ ቀጠናው በማስገባት የጀመረ ሲሆን የኢራን ከፍተኛ መሪዎች ደግሞ አስፈሪ ማስጠንቀቂያ ሰጥተዋል። የቅርብ ጊዜ ዋና ወታደራዊ እንቅስቃሴዎች የአሜሪካ ጦር በሆርሙዝ ወሽመጥ የሚገኙትን ቱምቢና አቡ ሙሳ የተሰኙትን ስልታዊ የኢራን ደሴቶች በኃይል ለመያዝ ኦፕሬሽን መጀመሩ ተዘግቧል። ይህም ካርክ የተሰኘችውን የነዳጅ ደሴት ለመምታት እንደ መለዋወጫ ሊያገለግል እንደሚችል ታውቋል። የልዩ ኃይሎች ዘመቻ የዩኤስኤ ልዩ ኃይሎች በኢስፋን የሚገኘውን የኢራን የኒውክሌር ማዕከል በመቆጣጠር የበለጸገ ዩራኒየምን ለማስወጣት የሚያስችል ዝግጅት እያደረጉ መሆኑን ተናግሯል። ለዚህም ሲባል ዘመናዊ ሄሊኮፕተሮች ወደ ቀጠናው ገብተዋል።
ብለዋል። የኢራን አብዮታዊ ዘብ አዛዥ ሞይሳን ራዛኢ ትራምፕ መሰረተ ልማታችንን ከነካ አጸፋው በአይን ፋንታ ራስ እጅና እግር ይሆናል፣ አሜሪካንም ሽባ እናደርጋታለን ሲሉ እጅግ ጠንካራ ዛቻ ሰንዝረዋል። ጠቅላይ ሚኒስትር ኔታንያሁ የካቢኔ አባላቱን ለአስቸኳይ የስልክ ምክክር ጠርተዋል። ስብሰባው ከአሜሪካና ከኢራን ድርድር እንዲሁም ከሚቀጥለው ወታደራዊ እርምጃ ጋር የተያያዘ እንደሆነ ይገመታል። ይህ የአሜሪካ ወታደራዊ ዝርጋታ ትራምፕ ለ5 ቀናት የሰጡት ፋታ ለዲፕሎማሲ ሳይሆን ኢራንን በሁሉም አቅጣጫ ለመክበብና ቁልፍ የኒውክሌር ይዞታዎቿን ለመቆጣጠር የታሰበ የጦርነት ስልት መሆኑን ፍንጭ ይሰጣል። ኢራን በበኩሏ ሽባ እናደርጋለን ማለቷ በክልሉ የሚገኙ የአሜሪካ ጦር ሰፈሮች እና የነዳጅ መስመሮች ላይ መጠነ ሰፊ ጥቃት ለመሰንዘር መዘጋጀቷን ያሳያል። የአሜሪካ ማዕከላዊ እዝ ለኢራን ህዝብ ቤት ውስጥ ይቆዩ የሚል ቀጥተኛ መልእክት አስተላልፏል። መንግስታችሁ እናንተን እንደ ሰብአዊ ጋሻ እየተጠቀመባችሁንም ግልጽ ምልክት እስክንሰጣችሁ አትውጡ ብሏል። የአሜሪካ ማዕከላዊ እዝ ሴንቲኮም አዛዥ አድሚራል ብራድ ኩፐር ለኢራን ህዝብ ባስተላለፉት እጅግ ያልተለመደና አስቸኳይ መግለጫ የኢራን መንግስት የሚሳኤልና የድሮን ጥቃቶችን የሚሰነዝረው ከእስላማዊ ሰዎች መኖሪያ አካባቢ መሆኑን ገልጸው ህዝቡ ለደህንነቱ ስል ቤት ውስጥ እንዲቆይ አዘዋል። የአድሚራል ኩፐር ዋና መልእክቶች ቤት ውስጥ ቆዩ፣ የኢራን ዜጎች በአሁኑ ወቅት ከቤታቸው እንዳይወጡና ለራሳቸው ጥንቃቄ እንዲያደርጉ አድሚራሉም አጥብቀው መክረዋል። አዛዡ እንደገለጹት የኢራን አገዛዝ የራሱን ህዝብ ደህንነት ችላ በማለት ወታደራዊ መሳሪያዎችን በሰፈርና በከተሞች ውስጥ ደብቀው ጥቃት እየሰነዘረ ነው። መንግስታችሁ ስለናንተ ግድ የለውም ሲሉ በይፋ ተናግረዋል። ይህ መልእክት አሜሪካ የኢራንን ወታደራዊ መዋቅር ክፉኛ ከመታች በኋላ የመጣ ሲሆን አገዛዙ ጥቃቱን ካላቆመ ጊዜው ያለቀበት መሆኑን ያሳያል። ይህ የሴንቲኮም መግለጫ በኢራን መሪዎችና በህዝቡ መካከል ያለውን ግንኙነት ለመቁረጥ የታሰበ የስነ ልቦና ጦርነት አካል ይመስላል። ግልጽ ምልክት ይሰጣቸዋል የሚለው ንግግር ደግሞ አሜሪካ ያገዛዙን ቁልፍ መሰረተ ልማቶች ለመምታት ወይም ህዝባዊ አመጽን ለመደገፍ ትልቅ ወታደራዊ እርምጃ ልትወስድ እንደሆነ ፍንጭ የሚሰጥ ነው ተብሏል። በሌላ ዜና ዩክሬን በሩሲያ ግዙፍ በነዳጅ ወደብ ላይ ጥቃት ፈጽማለች። ዓለም አቀፉ የነዳጅ ገበያ ስጋት ውስጥ ገብቷል። የዩክሬን ጦር በሩሲያ የነዳጅ ኤክስፖርት አውታር ውስጥ ወሳኝ ስፍራ በሚይዘው ግዙፍ የነዳጅ ወደብ ላይ ከፍተኛ ጥቃት መፈጸሙ ተሰምቷል። ይህ ጥቃት በሩሲያ የነዳጅ ጭነትና ስርጭት ላይ ከፍተኛ መስተጓጎል እንደሚፈጥር የታመነ ሲሆን በሞስኮ ላይ ተጨማሪ የሎጂስቲክ ጫና ማሳደሩ ተገልጿል። የዩክሬን ባለስልጣናት ጥቃቱ ሩሲያ ለጦርነት የምትጠቀምባቸውን መሰረተ ልማቶች ለማዳከም እየተከተሉት ያለው ስትራቴጂ አካል መሆኑን አረጋግጠዋል። በጥቃቱ ምክንያት ዋና የኤክስፖርት መስመሮች በመዘጋታቸው በዓለም አቀፍ የነዳጅ አቅርቦትና ዋጋ ላይ ተጽዕኖ ሊያሳድር እንደሚችል የኢኮኖሚ ባለሙያዎች ስጋታቸውን እየገለጹ ይገኛሉ። በመጨረሻም የዩናይትድ ኪንግደም ጠቅላይ ሚኒስትር ኪር ስታርመር በአሜሪካና በኢራን መካከል እየተካሄደ ስላለው ንግግር አገራቸው እውቅና እንዳላት ገለጹ። ጠቅላይ ሚኒስትሩ ይህንን ያሉት ለፓርላማ ኮሚቴ አባላት ማብራሪያ በሰጡበት ወቅት ነው። ቀደም ሲል ጽህፈት ቤታቸው አሜሪካ ከኢራን ጋር የጀመረችው ንግግር አስመልክቶ በሰጠው መግለጫ አድናቆቱን ገልጸዋል። የአሜሪካ ፕሬዝዳንት ከቴህራን ጋር ንግግር መጀመራቸውን ተከትሎ በኢራን የኃይል መሰረተ ልማቶች ላይ ጥቃት ለመፈጸም አስቀምጠው የነበረው የ48 ሰዓታት የጊዜ ገደብ ወደ 5 ቀን አራዝመዋል። ትራምፕ ሁለቱ ሀገራት ጦርነቱን ለማቆም በ18 ነጥቦች ላይ መነጋገራቸውን ገልጸው ኢራን የኒውክሌር ጦር መሳሪያዎቿን እንድትተው የሚለው ቀዳሚ መሆኑን ለጋዜጠኞች ተናግረዋል። አድማጮች ለሰዓቱ ያዝኳቸው አጫጭር ዝርዝር መረጃዎች የእስካሁኑ ናቸው። በቀጣይ በሌላ መረጃዎች እስከምንገናኝ ቸር ቆዩልኝ።